ወጣት ከሆናችሁ ህይወታችሁ የሚያበላሽ ከሰው ኋላ የሚያስቀር እድሜ ልካችሁ ዳውናችሁ እንድትቀሩ የሚያደርግ ፈሪ ሆናችሁ ህልማችሁን እንዳትኖሩ የሚያደርግ ዛሬ ማቆም ያለባችሁ እነኚህ 8 መርዛማ ነገሮች ልናገር መጥቻለሁ። ፕሊዝ በደንብ አዳምጡ፣ ኖት ያዙ። ይህን ነገር ድጋሚ ያለመሳገራችሁ ቃል ገብታችሁ በደንብ አዳምጡ። ምክንያቱም እናንተ ማትቀዩት የምር መንገዱን ሳታውቁ ቀርታችሁ ሳይሆን ያ መንገድ እንዴት እንደሚሰራ ስለማታውቁ ብቻ ነው። ስለዚህ ይህ መርዛማ ነገር የእናንተን ህይወት እያበላሸ ነው። እግዚአብሔርን ነው ብላችሁ እኔ ሰርቼ ወድቅ ያለው ብዙ ሰው ኢንስተንስ ሰርቶ ከሰው ኋላ ቀርቷል፣ ዳውኗል፣ ገንዘቡን አጥቷል፣ ከስሯል። ስለዚህ እናንተም ከምትማቁ ይህ ነገር አሁን አቁሙ። የመጀመሪያው ነገር መሰላችሁ ራሳችሁን ልክ እንደ ተራ ሰው ማየት። እግዚአብሔር ምስክሬ ነው ብላችሁ አሁን ባላችሁ ችግር፣ አሁን ባላችሁ ስቃይ፣ አሁን ባላችሁ ነባራዊ ሁኔታ ውስጥ ሆናችሁ ራሳችሁን የምትገምቱ በቃ ላይ እንዲህ ብላችሁ የምታስቀምጡ ከሆነ ነገ ካሰባችሁ ቦታ አደርሱ። ሁላችንም ችግር አለብን፣ ግን ዋናው ከችግሩ ይልቅ መፍትሄው ላይ ማተኮር። ዋናው ችግሩ እንዳለ መጥቷል፣ እኔ ምን ላደርግ፣ ይህን ችግር እንዴት ልወጣ የሚለውን ነገር መፍትሄ ሶሉሽን መፈለግ ነው እንጂ እኔ ኳረባን ብሎ ወደ ማረግ ገባ ህይወት ሚዝርብል ይበላሻል። አሁን ባለ ነገር ራስን አትገምት ነው። ራስን እንደ ተራ ማየት አቁም። አሁን በምሰራው ስራ፣ በቢዝነስ፣ በትምህርት፣ በኢንፍሉዌንሽን፣ በሁሉም በለው ብቻ ራስን እንደ ተፈላጊ ሰው ማየት አለብን። ሲቀጥል ደግሞ ሁሌም ቢሆን ጠንካራና ድንቅ ሰው እንደሆንክ ለራስ መናገር አለብን እንጂ እንደ ተራ ሰው የምታይ ከሆነ አእምሮ እየደነዘዘ ማሰብ ያቆመ ራስ ስልችት ያለ ነው ይመጣው። ስለዚህ ራስን እንደ ተራ ማየት አቁም። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ለብዙ ሰዎች እንዲያስተምርና እንዲደርስ እፈልጋለሁ። ፕሊዝ አሁኑኑ ላይክ፣ ሰብስክራይብ በማድረግ ቪዲዮን ሼር አድርጉልኝ። ወዳችኋለሁ። ሁለተኛው ነገር አእምሮን አለመግራት፣ አእምሮ በፈቀደ መንገድ እንዲሄድ ማድረግ። ይህ በጣም መርዛማ ነገር ነው። አስታውስ፣ የእኛ አእምሮ በቀን ውስጥ ከ200,000 ሰው በላይ ሀሳብ ያስባል። ያን ሀሳቡ ተቀብለ ማኒፌስት የምናደርግ ከሆነ አደጋ ውስጥ የምንገባው። ስለዚህ አእምሯችን ሊገራ ይገባል። እንዴት ነው የሚገራው? ደፈረስቷን በሜዲቴሽን፣ በሰከንድ ዋን አእምሮ የሚሰጥን ሀሳብ በማጣራት። ሶስተኛው የራስ ሩል ሊኖር ይገባል። አሁን ጎጌን ሲናገር እኔ የ40% ህግ አለኝ ይላል። ምንድን ነው ብሎ ሲጠይቁ ማለት ነው አእምሮዬ ልክ አቁም ሲለኝ ወይም ሮጭ ልክ ሲደክመኝ ተወኝ በቃ አቁም ደክሞኛል ሲለኝ ያኔ ነው መሮጥ የሚጀምረው፣ ያኔ ነው መስራት የሚጀምረው። ደክሜ አእምሮዬ ሲዝል ነው ያኔ ነው መቀጠል የሚጀምረው ነው የሚለው። ሰው ምንቱ ፈልጌ ነው አእምሮአችን ልክ ሲደክመው አእምሮ የተፈጠረበት ዋና ዓላማ ምንድን ነው? ራሱን ሰርቫይቭ ለማድረግ ዳት ሚንስ የተፈጠረበት ዋና ዓላማ እኛን ካደጋ ለመጠበቅ ብቻ ነው። ለዛም ነው ብዙ ኢነርጂ ዌስት ማድረግ ማይፈልገው። ስለዚህ አእምሮአችንን ህጉን ማወቅ አለባችሁ። ደከመኝ በቃኝ ብላችሁ ማቆም የለባችሁ። ልትቀጥሉ ይገባል። አእምሮአችሁን ልትቋጥሩ ይገባል። ልትገሩት ይገባል። እንዴት ማሰብ እንዳለባችሁ ልታስተምሩት ይገባል። አእምሮ ማለት ልክ እንደ ውሃ አስቡ። ውሃ ባልዲ ውስጥ ብከቱ የባልዲውን ሼፕ ይዛል። ኩባያ ውስጥ ብከቱ የኩባያውን ሼፕ ይዛል። ውሃ በራሱ ሼፕለስ ነው። እናንተ ናችሁ ሼፕ እንዲኖሩ የምታደርጉት። ስለዚህ አእምሯችሁን ሼፕ አድርጉ ነው የምላችሁ። አሊያ አእምሯችሁ ራሱ የእናንተ ጠላት ነው። እናንተ ላይ ይነሳል፣ ይዋጋል። ትልቁ የዛሬ ጦርነት አእምሮ ውስጥ አለ። የሀሳብ ግጭት ነው። አእምሮ ውስጥ አለ። የስሜት ግጭት ነው። አእምሮ ውስጥ አለ ያለ መደማመጥ ግጭት ነው። ስለዚህ ያን ነገር ሶልቭ ማድረግ አለባችሁ። እንዴት ካላችሁ አእምሯችሁን ወደ ካልም አስገቡ፣ ወደ አልፓ ዌቭ አስገቡና ጸጥ እንዲላሉ። ከዛ በኋላ ሀሳባችሁን በደንብ አድርጋችሁ አጣሩ። ሶስተኛው ነገር በስሜት መነዳት። ስሜት በጣም መርዛማ ነገር ነው። ምክንያቱም አንዳንዴ ደስ ይልሃል፣ አንዳንዴ ይደብራል፣ አንዳንዴ ሁሉ ነገር ያስጠላል፣ አንዳንዴ ከሰው ሁሉ ርቀህ ብቸኛ መሆን የምትሆንበት ሰዓትም አለ። በዚህ ሰዓት የምትፈልገውን ህልም ወይም ህይወትን አላማን በስሜት እየተመራ ሰራለሁ የምትል ከሆነ አደጋ ውስጥ ነው የምትገባው። ለማለትም ስሜት የሚቀያየር ነው። ስሜት ውስጥ ካለ አንድ ነገር አሁን ደስ ስለኝ እሰራለሁ ብቻ የምትሉት ከሆነ ማለት ነው ጋይስ እግዚአብሔር ናችሁ ፓውዝ ነው የምትሆኑት፣ ወደ ኋላ ነው የምትቀሩት። ለምን? ደስ ስለኝማ ሁሉም ሰው ይሰራል፣ ደስ ስለኝማ ሁሉም ሰው ይሮጣል፣ ደስ ስለማ ሁሉም ሰው መጽሐፍ ያነባል፣ ደስ ስለ ሁሉም ሰው ትራቭል። ግን እየደበረ የምትሰራ ከሆነ፣ እያስጠላ የምትሰራ ከሆነ፣ ፔን ውስጥ ሆኖ የምትራመድ ከሆነ፣ ፔን ውስጥ ሆኖ ስፖርት የምትሰራ ከሆነ፣
ፔን ውስጥ ሆነ የምትፈልገው ነገር አቺቭ ለማድረግ የምትጓዝ ከሆነ ያ ነው ትክክለኛው የህይወት ህግ። ስለዚህ ኢሞሽናሊ ኢንቴሊጀንስ መሆን የህይወት አንዱ ትልቅ ህግ ሊሆን ይገባል። አሊያ በስሜት የምትነዳ ከሆነ ገደል የሚገባ። ምክንያቱም በስሜቱ የሚነዳ ሰው ውሃ ዳር እንዳለ ዛፍ ነው። አንድ ደስ ስለው ይሰራል፣ ደስ ሳይለው ደግሞ አይሰራም። ይህ ደግሞ የህይወት ህግ ወይም በህይወት ውስጥ የምትፈጥነው ፍጥነትን ወደ ኋላ ያሻቅብብሃል። ስለዚህ ይህን ነገር ኮንትሮል ማድረግ አለባችሁ። ይህ በጣም መርዛማ ነገር ነው። ምክንያቱም በስሜቱ የሚነዳ ሰው የትም አይደርስም፣ ወይም ሄድ መለስ ነው የሚለው። በስሜት መንዳት አቁሙ። አምስተኛው ነገር እኔን ጨምሮ ትልቅ ችግር ያለብን መሰላችሁ ጋይስ? አንድ ነገር እናውቀዋለን ግን አናደርገውም። ይሄ ትልቁ ችግር እኔን ጨምሮ እኔን በጣም የሚያስቸግረኝ ምንድን ነው? አውቀዋለሁ ያ ነገር በሰራው እንደሚለውጠኝ እንደሚያሳድገኝ ወይም ጥሩ ቦታ እንደሚያደርሰኝ፣ ግን አላደርገውም። ለምን? ስለምጠራጠር፣ ስለማላምን። እምነት ደግሞ ከሌለን እኛ የትም መድረስ አንችልም። ቢኮዝ እግዚአብሔር ሲናገር የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉት ልክ እንዳፋችሁ እንደ ቃላችሁ ይሆንላችኋል። ስለዚህ እምነትን ፈልጓት የራሳችሁም አድርጓት ነው የሚለው። እምነት አስፈላጊ ነገር ነው። እምነት ማለት ለምሳሌ እንደሆነ አድርጎ መቀበል፣ አንተ ጋር እንዳለ አድርጎ ያ ስሜት እንዲሰማ ማድረግ። ይሄ ነው ትክክለኛ እምነት። እምነት ከሌለ መጓዝ፣ መራመድ፣ ማሳካት፣ መሄድ አንችልም። ምክንያቱም ፍርሃት የሚባል የአእምሮ ስሌት ውስጥ እንገባለን። ያ ፍርሃት ደግሞ የሰይጣን ቀንበር ነው። እንዳንጓዝ ያደርገናል፣ ሪስክ እንዳንወስድ ያደርገናል። ስለዚህ እምነት ሊኖራችሁ ይገባል። እንደውም አንድ ወንድሜ ሲናገር ምን አለ ይመስል ትናንትና አይ ቲንክ እኔን መድኃኒዓለም በዚህ ጋር በዛ ጋር ይጠብቀኛል። ስለዚህ በመድኃኒዓለም እተማመናለሁ፣ ምንም ውስጥ ገባ እወጣለሁ ብሎ ሲናገር በጣም ልቤን ነው። እግዚአብሔር ነው ናቸው። ይሄ ነው ትልቁ እምነት፣ በፈጣሪ ማመን። በእግዚአብሔር ስተማመን ምን ለምሳሌ በእኔ ታምኗልና አስጥለዋለሁ ይላል። በአጠገብህ 1000 በቀኝ 10,000 ይወድቃል፣ ወደ አንተ ግን አይቀርቡም። ለምን? ስላመንክ በእኔ። እምነት የህይወት መሰረት ነው። እግዚአብሔርን ምላችሁ የማያምን ሰው ከእግዚአብሔር ጋር ጠበኛ ነው። የማያምን ሰው የሰይጣን አሽከር ነው የሚሆነው። ምክንያቱም እምነት የሌለው ሰው ጥርጣሬ ስላለበት፣ ጥርጣሬ ደግሞ የሰይጣን ዋና ዓላማ ቀንበሩ ስለሆነ እምነት ያስፈልጋችኋል። እምነት ለህይወት እጅግ መሰረታዊ ነገር ነው። ይህ ነገር በደንብ አድርጋችሁ ማስተዋልና መጠበቅ አለባችሁ። እምነት ሊኖራችሁ ይገባል። አምስተኛው ነገር በአእምሮ መጨረስ። ለምሳሌ የምንፈልገው ህይወት፣ ጤናማ ስራ፣ ጤናማ ትዳር፣ ጤናማ ነገር ያስፈልጋል። ያ ነገር ግን በአእምሮ ማኒፌስት አድርገን ጨርሰን ብንጀምረው ኦልሬዲ የሚሳካበት መንገድ፣ ሰው፣ ሁኔታ፣ አጋጣሚ፣ ቦታ ይመቻችልናል። ለምን? ቢኮዝ ለአእምሯችን ቀድመን አሳውቀናል። አያችሁ፣ አእምሯችን 5 የአእምሮ መሳሪያ አለ። ጠፋብኝ፣ ሌላ ቀን እነግራችኋለሁ። ግን 5 የአእምሮ መሳሪያ እንዳለ ሳይንሱ ይነግራል። ያን 5 የአእምሮ መሳሪያ በመጠቀም አእምሯችን ጨርሶ ወደ ተግባር እንዲጀምር ማድረግ አለባቸው። ምክንያቱም መንገድ ላይ እንዳይወዛገብ፣ መንገድ ላይ ሲሄድ በቃ ላቁም ልመለስ አይሰካም እንዳይል፣ መንገድ ላይ ከእናንተ ጋር እንዳይጠላ የእናንተ አእምሮ። ምክንያቱም አብዛኛው ሰው እኮ ማይነሳው ማይሰራው ለመስራት፣ ምክንያቱም የራሱ አእምሮ ራሱን ስለሚወቅሰው። ባለፈው ታሪኩ አንተ እኮ እንዲህ ነበርክ አላቅህም እንዴ? ቤተሰብ እኮ አናሳ እኮ ነው። ከየት ተነስተን አሁን የት ጋር ደርሳለህ የምትለው? የት ጋር አሁን እንኳ አንተ የሚል መጥፎ ሀሳብ እየለቀቀ አእምሮ ማለት ነው ራሱን አቀንጭሮ እንዲቀር ነው የሚያደርገው። ጉልበቱን እንዳይወጣ ነው የሚያደርገው። ለምን? ቢኮዝ አእምሮን ስላልገራ፣ ሲቀጥል በአእምሮ ጨርሶ በተግባር ስላልጀመረ፣ ያን ነገር ሀሳቡን ማኒፌስት ስላላደረገ አእምሮ ራሱን በራሱ መውቀስ ይጀምራል። ስለዚህ በአእምሯችሁ መጨረስ አለባችሁ ወደ ተግባር ለመጀመር ፈልጋችሁ። ምክንያቱም በተግባር ከገባችሁማ ግራ የሚገባ አእምሮ፣ ምክንያቱም 1 አያውቅም፣ 2 ምን እንደሆነ አይገባም፣ 3 ኢነርጂውን ዌስት ማድረግ ስለማይፈልግ ቶሎ ብላችሁ ተስፋ እንድትቆርጡና ይሄ ነገር አይሆንም እንድትሉ አእምሮ ኢነርጂውን ይይዛል፣ እናንተ ያሸነቃል፣ ወይም የሆነ መጥፎ ነገርን ብቻ ነው የሚያሳያችሁ። ስለዚህ በአእምሮ ጨርሶ በተግባር መጀመር ትልቅ የህይወት መንገድ ነው። ትልቅ ከስህተት ጊዜያችሁን ከማባከን የሚጠብቃችሁ ነገር በአእምሯችሁ ልትጨርሱና ልትደመድሙ ልታምኑ ፊል ላታሩ ይገባል። ልክ እንደሆነ ልክ እንዳሳካችሁ ሊሰማችሁ ይገባል። ያ ነው ትልቁ የህይወታችሁ መንገድ ምዕራፍን ቀዶ
አቋራጩን የሚያሳያችሁ። ስለዚህ በአእምሯችሁ መጨረስን እንዳትረሱ። ስድስተኛው ነገር ወደ ኋላ የሚጎትታችሁን ነገር ለይታችሁ ወቁ። ወደ ኋላ የሚጎትት ሚስት ናት፣ ቤተሰብ ነው፣ ጓደኛ ነው፣ ኦር ሶሻል ሚዲያ ነው፣ ኦር ማን ነው ወደ ኋላ የሚጎትት? አንተ ከፈለክበት ዓላማ፣ ካሰብክበት መንገድ፣ ካቀድክበት ህይወት ወደ ኋላ የሚጎትት ወይም የአንተ ተቃራኒ ሳይድ ሆኖ አንተን የሚዋጋ ማን ነው? ያን ሰው ለይተህ ማወቅ አለብህ። ምክንያቱም እያሳካ እያደማ እየተዋጋ እያሸነፍ ስመጣ ከኋላ ያለ ሰው አንተን ሳፖርት ማድረግ ከሆነ ወይም በሀሳብ ማይፋማ ከሆነ አንተ ትወድቃለህ። ለምን? ኦኬ እሱ በቃ አንተን አልሳማበት ወይም እሱ ደስ ያለው ልተወው ነው የምትለው። ስለዚህ ወደኋላ የሚጎትት ነገር ለይተህ ወቅ። በተለይ ደግሞ የሶሻል ሚዲያ አጠቃቀምን ለይተህ ወቅ። ቢኮዝ ሶሻል ሚዲያ ዶፓሚን ነው የሚለቅብን፣ የ5 ደቂቃ ስሜት ማለት ነው። አእምሮ ደስ እንዲለው፣ ስራ እንዳይሰራ፣ እንዳያስብ፣ እንዲፈዝ፣ እንዲደነዝዝ ነው ዋናው የሶሻል ሚዲያ ዓላማ ማለት ነው። እዛው ስገባ ኦልሬዲ ህይወትን ነው ምትረሳት፣ የት እንዳለ ነው ምትረሳው። ለምን? ቢኮዝ ቀሎ ስታይ ትስቃለህ፣ ሀዘኖ ስታይ ታዝናለህ፣ የሆነ የምትማርበት ነገር ስታይ ትማርበታለህ። ኦልሬዲ ከራስ ጋር አይደለህም። ግን ያ ሲዘጋ ኦልሬዲ ሻትዳውን ሲደረግ ተመጥና ምን ሆኛለሁ የነበርኩኝ። ለምን? ያ ዶፓሚን ተረጭቶ ሲያልቅ ማለት ነው። ዶፓሚን ደግሞ በጣም መጥፎ ነው። ለምን አትሆኝ? ቢኮዝ ሁሌ ዶፓሚንን ካስለመድ ነው አእምሯችን ልክ እንደ ሱስ መልመድ ጀምራል። ከዛ በኋላ ለዛ ከሆነ ከስልካችን መለየት ያቀጠን፣ ለዛ ከሆነ ቀን ሙሉ ቲክቶክ ላይ መዋል ደስ የሚለን ለዛ ከሆነ፣ ምክንያቱም አእምሯችን ዶፓሚን ስለሚለቅ ማለት ነው። ይህ ዶፓሚን በጣም መርዛማ ነገር ነው። ይህ ዶፓሚን ብችሉ ከስፖርት ብችሉ ከሜዲቴሽን ብችሉ ከማመብ ብችሉ ለእናንተ ህይወት ከሚዘራ ነገር ነው ዶፓሚን ማግኘት ያለባችሁ። ቅድም ያሉ አእምሮ ማለት ልክ እንደ ውሃ ነው። ውሃ ሼፕለስ ነው። እኛን ሼፕ ምናይዘው። ለምሳሌ ሃይላንድ ብንጨምር የሃይላንዱን ቅርጽ ብቻ የምንሰጠው ሼፕ ነው ውሃውን ሼፕ እንዲኖረው የሚያደርገው በራሱ ሼፕለስ ነው ውሃው። ልክ እንደዛ ነው አእምሯችን። የምንሰጠው ነገር ተቀብሎ አትሞ አንተ ይሄ ነህ፣ አንተ እዚህ ነህ፣ እንደዚህ ነህ፣ እዛ ነህ፣ ወደዚህ ነህ የሚል ለዛ ነው። ስለዚህ አእምሯችንን ሼፕ ማድረግ አለባችሁ። ልክ እንደ ውሃ ዶፓሚን እንዳይረጭ ከዲስትራክሽን ዞን ልትወጡ ይገባል። ሰባተኛው ነገር ሪስክ አለመውሰድ ወይም ትላልቅ ስራ ለመስራት መፍራት፣ ትላልቅ ሰዎችን ለማውራት መፍራት፣ ትላልቅ ቦታ መሄድ መፍራት። ይህ በጣም መርዛማ ነገር ነው። ለምን አትሉኝም? ምክንያቱም አእምሯችሁ ከፊት ያለውን ነገር አያውቅም። ከኋላ ባለው ህይወታችሁ ነው እናንተን እየመዘነ አሁን ላይ ከአቅም በላይ ነው አትችልም፣ ይሄ ከባድ እኮ ነው፣ ይሄ እኮ ተለያየ ቦታ የሚሄዱበት ቦታ እኮ አንተ እንዴት ትሄዳለህ ምናምን ነው የሚለው። ለምን? ምክንያቱም እሱ የፓስት ላይፍ ብቻ ነው የሚያውቀው፣ ገና አንተ የምትሆነውን ህይወት አያውቅም። ለዛ ነው ቅድም በአእምሮ ጨርሰህ በተግባር ጀምር